ሄድኩኝና የሚሰግዱበት ቦታ ጎበኘውኝ። እሺ ግን ሳልጠይቅ አይደለም ባይዘው እዚህ የምናውቀው ሰው ነው የጠየቁት። ዝም ብዬ በድፍረት አይደለም የሄድኩት። እዚህም አንተ ምን የምናውቀው ሰው ጠይቄ ነው ይቻላል ችግር የለውም ማለት ነው። እና ሄድኩኝ አየው ምናምን እና ያበደ ነው፣ አሪፍ ነው። ምንድነው መኑ ከሆነ እዚህ ጋር ታገኘዋለህ፣ ታየዋለህ። ከሰዓት ገባ ታየዋለህ። ገብተህ ትምህርት እንዳትማር ገና አምልኮ ለመፈጸም ነው የሚገቡት። ጽዳት እንደሆነ አይታሙም፣ ከውጭ ይታወቃሉ። ምን ልትሰራ ነው የገባው? አምልኮን እንዴት እንደሆነ ለማየት ቲቪ ላይ አይ ነበረ። እውነት ለመናገር እንደውም ከአሁን በፊት ነገር ያሉኝ እና የሆነ ነገር ሲበል በአንድ የሚሰበሰቡት ነገር የሆነ ነገር ነው የሚመስለኝ። የሆነ ቃል ሲወጣ የሚመራው ሰውዬ ከፊት ያለው በጣም ደስ ይላል። ተሰልፎ የለም አይባልም። መስመር ያዙ፣ ልጆች አትጩ፣ ትልቅ ሰዎች ዝም በሉ ምናምን የሚባል ነገር የለም። በቃ ሪሊ ሰዎቹ ከፈጣሪያቸው ጋር ይገናኛሉ። ዝም ነው፣ ሁሉ ነገር ዝም ነው። ቱሰክ እንዳልኩ እኮ በቃ ከፊት የሚመራው የሃይማኖት መሪው የሆነ ሁለት ቃላቶች ያወጣል፣ ጀስት ሁሉም ይሰበሰባል። በቃ አንድ ደግሞ ያስተዋልኩት ነገር ማንንም እዛ ውስጥ ማለት ነው ከፊትም ከኋላም አይሆን መስመር አለ ማለት ነው፣ የተሰመረ ምንጣፉ ላይ አንድም ሰው ወደፊትም ወደኋላም አይልም ማለት ነው። ሁሉም በእኩል እስከ ጫፍ ድረስ ነው። እና በጣም ገርሞኛል። አይበላለጥም ማንም እዛ ውስጥ። እግራቸው ይገጣም ከስር እግራቸው ጋር ይገጥሙትና ከዛ በመስመሩ ቀጥ ብሎ ይቆማሉ። እዛ ስሜት አለ፣ የሆነ የሰዎችን እኩልነትም አለ። ኢኳሊቲ የሚባለው ውስጥ ታየዋለህ። አሪፍ ልብስም ልበስ አትልበስ፣ ወርቅም ልበስ አትልበስ ጠየቁት። ማንም ከመስመር ወደፊት ወደኋላ ማለት ይቻላል ወይ ብዬ ጠየቁት። ኖ ማንም አይችልም አለኝ። የባለስልጣን ልጅ አይመጣም፣ የማንም ልጅ ይጣይ፣ ማንም ልጅ ማንም ይሁን ሽማግሌም ይሁን አዋቂም ይሁን ማንም ያቺ መስመር ነች አለኝ። በቃ በዛ መስመር በተሰመረው ትቆማለህ እንጂ ማንም ወደኋላም ወደፊትም አይባልም። እዚህ ውስጥ የባለስልጣን ልጅም ከሆን ከዛ ውጪ ጥላው ትመጣለህ። የማንም ልጅ ሁን የማንም ልጅ እዚህ ውስጥ እኩል ነህ ምናምን ነገር አለኝ። ኦኬ ምናምን። በጣም ጸጥ ያለ ቦታ ነው፣ የሚገርም ጸጥታ አለ። በቃ አንተ ከህዝቡ አንጻርና እና በይደፋሉ ምናምን መጀመሪያ ቁርጭምጭሚታቸው ጋር ይዙና አላሁ አክበር ምናምን ሰምቲንግ ሲላቸው ቁርጭምጭሚታቸው ጋር ይዛሉ መጀመሪያ። ከዛ ይነሳሉ ምናምን ትንሽ ሰከንዶች ያርፉና ከዛ መልሶ ጎንበስ ሲሉና በጭንቅላታቸው ጋር ሰምቲንግ እንደዛ ነገር አለና ይደጋግሙታልና ጸጥ የለም። በቃ መርፌ ሳንቲሞች ቢወድቅ ምናምን ትሰማለህ። እና ጸጥታው ትንሽ ላለመደው ሰው ይከብዳል። እኔ ጫጫታ ቦታ ለምጄ ነው ያደግኩት። ገብቶሃል? ሳስዋይ እዛ ውስጥ ሆነ ላለመደው ሰው ሊደነግጥ ይችላል። ይሄ ሁሉ ሰው ባለበት እንዴት በዚህ ልክ ጸጥ ሊል ይችላል የሚል ስሜት ሊሰማ ይችላል። ግን ሲለምዱት በእነሱ ግን እንዳየሁት ፊልም የሚያደርጉት ነገር አለ። በጸጥታ ውስጥ ፊልም የሚያደርጉት ነገር አለ። ጎንበስ ሲሉ ፊልም የሚያደርጉት ነገር ደግሞ ያየሁት ነገር ወደ ከጨረሱ በኋላ ወደ ቀኝ ወደ ምናምን ይዞራሉ፣ ወደዚህ ወደዛ ይዞራሉ። የሚመራቸው ሰውዬ የሆነ ነገር ካለ በኋላ እነሱም ይዞራሉ። ከዛ በኋላ ፊታቸው ላይ የሆነ ነገር ታይባቸዋለህ፣ ደስ የሚል ነገር እና አሉ ነው ብቻ ነገር አይቻሉኝ።